ጤና ይስጥልኝ እንደምን አላችሁ? በዛሬው ቪዲዮ ላይ የጉግል እርዝ ኢንጂን ላይ እንዴት ኢሜጅ ኮሌክሽን እና ኢሜጅን እንዴት አክሰስን ማድረግ እንደምንችል how to write codes for image collection and image in Google Earth Engine የሚለውን ቪዲዮ እናያለን። ከዚህ ቀደም ስለ Google Earth Engine የተወሰነ ኢንትሮዳክሽን እና የጉግል እርዝ ኢንጂንን አካውንት እንዴት መክፈት እንደምትችሉ እንዳሳየሁት አስታውሳለሁ። ስለዚህ ከሱ የሚቀጥል ቪዲዮ ይሆናል ማለት ነው የዛሬው ቪዲዮ። ስለዚህ በዛሬው ቪዲዮ ላይ የመጀመሪያው ነገር ዳታ ኮሌክሽን ላይ ወደ ሳተላይት ኢሜጅ ወይ ደግሞ ጉግል እርዝ ኢንጂን ዳታ ካታሎግ የሚል ጋር እንገባና ይሄንን ለመግባት መጀመሪያ ምንድነው የምንለው የትኛው ብራውዘር ላይ ጉግል እርዝ ኢንጂን የሚለውን እንጽፍና ጉግል እርዝ ኢንጂን የሚል ኦፕሽን ይመጣል። እሱን ሰሌክት አድርገን እርዝ ኢንጂን ዳታ ካታሎግ የሚለውን ሰሌክት እናደርጋለን። ከዛ ውስጥ እንግዲህ ከሆም ካቴጎሪስ ኦል ዳታ ሴትስ ኦል ታግስ ላንድ ሳት የሚል አለ። ለዛሬው ለማሳየት የፈለኩት የላንድ ሳት ዳታ ኮሌክሽን ወይ ደግሞ ኢሜጅ ኮሌክሽን እና ኢሜጅ ብቻውን ምን ይመስላል የሚለውን ለማየት ፈልጋለሁ። ስለዚህ ከዚህ ውስጥ የላንድ ሳት 9ን ወይ ደግሞ ላንድ ሳት 8ን መምረጥ እችላለሁ። ለጊዜው ላንድ ሳት 8 ላይ ያለው ኦሊአይ ወይ ደግሞ ቲርስ ተርማል ኢንፍራሬድ ሴንሰር ላይ ያለውና ኦፕሬሽናል ላንድ ኢማጅሪ ሴንሰር ላይ ያለውን ለማሳየት ሞክራለሁ። ስለዚህ እሱ ላይ ክሊክ አደርጋለሁ። እሱን ክሊክ ሳደርግ ሰርፌስ ሪፍሌክታንስ ላይ ያለውን ነገር ለማየት የምንሞክረው ቴል 1 ላይ ያለውን እዚህ ጋር ዲስክሪፕሽን ይኖራል። ስለ ላንድ ሳት 8 ሌቨል 2 ኮሌክሽን 2 ቴል 1 ይላል። ዳታ ሴት አቬይላብል ከ2013 እስከ ካረንት ድረስ ዳታ አቬይላብል እንደሆነ፣ ሌላው በሪቪዚት ኢንተርቫል ወይ ደግሞ ቴምፖራል ሪዞሉሽኑ 16 ቀን ኢንተርቫል ውስጥ ቪዚት ይደረጋል። እዚህ ጋር እኛ ለመጠቀም ፈልገው እንትን ይኖራል ማለት ኮዷ እርዝ ኢንጂን ዶት ኢሜጅ ኮሌክሽን የሚልችኛውን ኮድን ማርክ አድርገን ኮፒ እናደርጋለን። እቺን ኮፒ እናደርግና ስለዚህ ዳታ ለማወቅ ዲስክሪፕሽን ይኖራል። እዚህ ጋር ዲስክሪፕሽን ማየት እንችላለን። ባለፈው ቪዲዮ ላይ እንዳልኩት እንግዲህ በሁለት ፎርም ነው። አንደኛው በጃቫስክሪፕት ኢንተርፌስ ላይ ኤፒአይ ላይ እንዳለና ሁለተኛው ደግሞ በኮላ ፓይተን ላይ በፓይተን አማካኝነት ይህንን ዳታ ዩቲላይዝ ወይ ደግሞ አክሰስ ማድረግ እንደምንችል ሁለት ኦፕሽን እንዳለ ባለፈው ገልጬ ነበረ። ስለዚህ ዳታ በዲስክሪፕሽንም እንደገና በባንድስ ላይ ባንድ ላይ ምን እንደሚመስል እነዚህ ነገሮችን ማክሲማም፣ ሚኒማም፣ ስኬል፣ ዌብ ሌንግዝ፣ ሬንጅ እና ዲስክሪፕሽን እዚህ ጋር የተቀመጡትን ማየት እንችላለን። ሌላው ኢሜጅ ፕሮፐርቲስ ጋር ስንሄድ ክላውድ ከቨር፣ ሌሎቹ ሜታ ዳታዎችም ለምሳሌ ጂኦሜትሪክ አርኤምኤስ፣ ሩት ሚን ስኩዌር ኤረር ላይ የተቀመጠው አለ። ሌሎች ሜታ ዳታ ቫልዩዎቹ እዚህ ስክሮል ስናደርግ በታች በኩል ብዙዎቹ የተቀመጡ አሉ። ስለነሱ በደንብ ሪፈር ማድረግ ይቻላል። ስለዚህ እቺን ኮፒ ካረኩት በኋላ ወደ ኢንተርፌሱ ወይ ደግሞ ኤፒአይ ጋር እንሄድና ኒው ስክሪፕት ይላል። አስፈላጊ ከሆነ እዚህ ጋር ሴቭ ማድረግ እንችላለን። ሴቭ ለማድረግ የሆነ ነገር ከጻፈን በኋላ ሴቭ ኦፕሽን አክቲቭ ይሆናል። እዚህ ጋር ሴቭ አስ የሚለው ነገር አክቲቭ ይሆናል። ግን ለአሁኑ ምንድነው ቫር ወይ ደግሞ ቫሪያብል በጃቫስክሪፕት ላይ ብንጠቀመው እናደርግና ለአንድ ሰዓት እዚህ ኳሊስቱ ብዬ ኮፒ ያደረኩትን ፔስት አደርጋለሁ። እቺኛዋን አሁን ከፔስት ካደረኩ በኋላ ሴቭ የሚለው አክቲቭ ነው። ሴቭ አስ ይላል። ሴቭ አስ ላይ ስም መስጠት ይችላል። ለዚህኛው ኢሜጅ ኮሌክሽን ብዬ ሴቭ ማድረግ አለብኝ።
ኢሜጅ ኮሌክሽን ካልኩ በኋላ ሲቭ የሚለውን ስነካ እዚህ ጋር ኒው ስክሪፕት የሚለው ቦታ ላይ ኢሜጅ ኮሌክሽን የሚል መምጣት አለበት። አለዚያ ሲቭ አልተደረገም ማለት ነው። ኦኬ መጥቶልኛል። እንዳልኩት እንግዲህ በዚህ በስተቀኝ በኩል ያሉ ኮንሶል ታስክስ ኢንስፔክተር የሚሉ አሉ። እኔ ግን ላሉ በስክሪፕት ካንቫስ ላይ ወይ ደግሞ ኢንተርፌስ ላይ ብቻ ነው የሚጽፋቸው ማለት ነው። ይህንን አንድ ከጻፍኩ በኋላ ኢንተርል እና ምንድነው ማድረግ ያለብኝ ይሄን አካባቢ ብቻ ያለውን ሊሚት እንዲያደርግልኝ ይፈልጋለሁ። ይሄን አካባቢ ብቻ ፊልተር አድርጎ እንዲሰጠኝ ያ ማለት ሶዶ የሚል ኤሪያ ወይ ደግሞ ሶዶ ሲቲ አካባቢ ላይ ያሉ የላንድሳት ኢሜጆችን ለኔ ፊልተር አድርጎ እንዲሰጥልኝ ይፈልጋለሁ። ስለዚህ ስለ ፊልተር ለማወቅ ከፈለኩት እዚህ ጋር ዶክስ ሚልና ፊልተር ብዬ እጽፋለሁ። ፊልተር ስር እንግዲህ በጣም ብዙ ፊልተር አይነቶች ይኖራሉ። አልጎሪዝም፣ ዴት፣ ዲክሽነሪ፣ ፊቸር ኮሌክሽን፣ ፊልተር ኢኢ ላይ ወይ ደግሞ ኤርዝ ኢንጂን ላይ ጂኦሜትሪ እና ኢሜጅ ፕላስ ኢሜጅ ኮሌክሽን። እኔ ለኢሜጅ ኮሌክሽን ስለሚጠቀም ከነዚህ ውስጥ አንዱን ነው የሚጠቀመው። ከነዚህ ውስጥ አንዱን ፊልተር ለመጠቀም መጀመሪያ ጂኦሜትሪ መኖር አለብኝ። ለኔ ጂኦሜትሪን እዚህ ጋር ማስገባት አለ። ጂኦሜትሪ በሌላ አባባል ምንድነው ስቴዲ ኤሪያን የራስን ሼፕ ፋይልን አፕሎድ ማድረገው ከሆነ እሱን መጠቀም ይችላለሁ በሱ ፊልተር እንዲያደርግልኝ። ነገር ግን ለአሁኑ እዚህ ጋር ጂኦሜትሪን ክሬት ያደርጋል ድራው ራክታንግል የሚለውን ወይ ደግሞ በዚህ መጠቀም ይችላለሁ። ከፈለኩ ማርከርን መጠቀም ይችላለሁ። ማርከር እዚህ አካባቢ አንድ ጊዜ ክሊክ አደረግና እዚህ ጋር ራሱ አውቶማቲካሊ ጀነሬት ያደርጋል። ባር ብሎ ጂኦሜትሪ እና እዚህ ጋር ከኮኦርዲኔት ጋር ያለውን ጀነሬት አድርጎልኛል። ስለዚህ በሱ ፊልተር አድርጎ እንዲያወጣልኝ ብዬ ዶት ፊልተር ባውንድስ እንግዲህ ባውንደሪ ነው ፊልተር ማድረገው። ከዛ ምንድነው የሚጠቀመው ከላይ ያለውን ጂኦሜትሪን ይጠቀማለሁ። ከዚህ በኋላ አሁንም ኢንተር እና አንድ ጊዜ ጨምሬ ኢንተር ካረኩ በኋላ ፕሪንት የሚል ፋንክሽን የፕሪንት ፋንክሽን ተጠቅሜ እዚህ ኮንሶሉ ላይ እንዲያሳየኝ ስንት እንዳለ ምን ያህል ላንድሳት እዚህ አካባቢ ላይ እንዳለ ፕሪንት እንዲያደርግልኝ እጠይቃለሁ። ፕሪንት ፋንክሽን ላይ ወይ ደግሞ ፕሪንት ስቴትመንት ውስጥ ላንድሳት ብዬ ከላይ የሰጠውን ይጠቀማለሁ። ከዛ በኋላ ራን የሚለው ኦፕሽን እዚህ ጋር አለ። ራን ነካለሁ። ኦኬ በጣም ብዙ ኢሜጅ ኮሌክሽን እንዳለ 249 ኤሌመንት አለ። ከ249 ውስጥ እንግዲህ ፊቸር ላይ በጣም ብዙ ኢሜጆች እንዳሉ እዚህ ጋር ማየት እንችላለን። ከዛ በራሱ ውስጥ ደግሞ ባንድ ሳለ 19 ባንድ አለ። ላይ 0 ኢሜጅ ላይ ከ0 እስከ 248 ድረስ ነው እንግዲህ በዚህ የተቀመጡ ማለት ነው። እነዚህ ነገሮች 200 እስከ 48 ድረስ 248 ድረስ የተቀመጡ የኢሜጅ ኮሌክሽን ይኖራል ማለት ነው። ስለዚህ ይሄንን ሁሉም ስለማልጠቀም ምንድነው ማድረግ ያለብኝ? ፊልተር ማድረግ አለብኝ። ለምሳሌ ይሄንን ባልጠቀም አሁን የፊልተር ባውንድስ የሚለውን ባልጠቀም ኢረር ነው የሚሰጠኝ ብዙ ስለሆነ። ለምሳሌ ኮሜንት ባረገው ይሄንን ኮሜንት አድርጌ አሁን እንደገና ራን ባረግ ኢረር ነው የሚያደርግልኝ። ለምን? በጣም ብዙ ዳታ ስላለ ፊልተር ካልተደረገ አይሰጠልኝ ማለት ነው። ሉክ ኢረር አለ ከ5000 ኤሌመንትስ በላይ ስለነበረ ኢረር ነው የሚላይ። ስለዚህ ዛትስ ዋይ ምንድነው ማድረገው? ፊልተር ማድረግ አለብኝ ማለት ነው። ፊልተር ማድረግ አለብኝ። ፊልተር አድርጌ በዚህ ሳውጣ አሁንም በተመሳሳይ ብዙ ናቸው። አሁን እንደ 249 ኤሌመንት ስላለ ሌላኛው ፊልተር መጠቀም ይችላለሁ። ሌላኛው ፊልተር ዶት ፊልተር ብዬ በብራኬት ወይ ደግሞ ፓሬንቴሲስ ውስጥ ኢኢ ዶት ፊልተር አሁን ኤፍ ከፍታ አደረግና ፊልተር
ዶት ሌዛን ኤልቲ ከዛ ፓሬንቴክስ ይጠቀምና ኮንትሮል ብዬ ስፔስ ነካለሁ። ኮንትሮል ከነካ በኋላ ስፔስ ሳደርግ እዚህ ውስጥ ምን ይገባል የሚለውን ኦፕሽን ያ ኔም እና ቫሊዩ መግባት አለበት የሚል ነገር ይሰጠኛል። ይህንን ኔምን ለማግኘት ፊቸርስ ጋር እንሄድና ከዛ ደግሞ ፊቸርስ ላይ ዜሮ እንነካለን። ዜሮ ወይ ደግሞ የመጀመሪያው ኢሜጅ ኮሌክሽን እሱ ውስጥ ደግሞ ፕሮፐርቲስ የሚል ጋር እንሄድና እቺን የክላውድ ከቨር ኦቨር ላንድ የሚለውን ሰሌክት እናደርጋለን። እንግዲህ ከዚህ እስከዚህ ነው መሆን ያለበት። እስከዚህ ያለውን ኮፒ እናደርግና እዚህ ውስጥ ደግሞ በኮቴንሽን ውስጥ ማድረጋችን እንዳትረሱ። እዚህ ጋር ኮቴንሽን ከኮማ በፊት ኮቴንሽን ይኖራል። እዛ ውስጥ ፔስት እናደርጋለን። ነገር ግን ቀደም የወሰደነው ሌላ ስፔስም ስላለ እሱን ሪሙቭ አድርገን አሁን እዚህ ጋር ቫልዩ ስንት መሆን አለበት? እንግዲህ ክላውድ ከቨር ከሆነ ከ10 በታች ያለውን ወይ ደግሞ አስፈላጊ ከሆነ ከ5 በታችም መጠየቅ እንችላለን። ብዙ ዳታ ስላለ ወደ 240 ምናምን ስላለ ከ5 በታች ያለውን ይውሰድ። ይሄንን የምናውቀው ምንድነው ኤልቲ የሚለውን ወይ ደግሞ ሌዛን የሚለውን ኦፕሽን ስለተጠቀምኩ ይሄንን እንደዚህ ልና አሁን ድጋሜ እስቲ ራን ላድርገው። አሁን አያችሁ 46 ኤሌመንት አለ። ከ5 ክላውድ ከቨሬጁ ከ5 በታች ሆኖ 46 ኤሌመንት አለ። አሁንም መቀነስ አለብኝ። ይሄን መጠቀም ስለማልችል ምንድነው ማድረግ አለብኝ? መቀነስ አለብኝ። እዚህ ላይ ዶት ብዬ ፊልተር ዴት ልበለው። እንግዲህ ከኋላ የፊልተር ዴት ኦፕሽን አለ። እዚህ ጋር ሪፈር ማድረግ እንችላለን። ነገር ግን በእንደዚህ ጽፍና ብራኬት ይጠቀማለሁ። በውስጡ ግን ምንድነው መግባት የሚችለው የሚለውን ቀደም እንደተጠቀምኩት ቴክኒክ ኮንትሮል እና ስፔስ ስል ስታርት ዴት እና ኢንድ ዴት የሚል ይመጣል። ስታርት ዴትን አሁንም በኮቴሽን ውስጥ አረግና ከ20 2024 እስከ 2025 ያለውን ኢሜጅ ብቻ እስቲ በኮቴሽን ውስጥ አድርጌ 2025 ላይ ያለውን አስገባና እስከዚህ ድረስ ደግሞ ስንት ይኖራል የሚለውን ለማየት ራን አደርጋለሁ። 3 ኤሌመንት ብቻ ነው ያለው። 3 ኤሌመንት አለ። ስለዚህ 3 ኤሌመንት ስላለ 3 ውስጥ ቀደም እንዳለ ነው አሁንም 19 ኤሌመንት ወይ ደግሞ 19 ባንዶች ይኖራሉ። በተጨማሪ ፕሮፐርቲዎቹ የራሳቸው አለ። ልብ አድርጉ እዚህ ላይ ክላውድ ከቨሬጁ ሌዛን 5 ስለሆነ ነው። ምናልባት ሌዛን 2 ብል ከዚህም ያነሰ ልናገኝ እንችላለን። 3 ከነበረበት ወደ 2 ወይ ደግሞ ወደ 1 ሊመጣ ይችላል ማለት ነው። ስለዚህ ይሄንን በኢሜጅ ኮሌክሽን ደረጃ ላይ ካየው፣ ሌላ ደግሞ በኢሜጅ ብቻ ለምሳሌ አንዷን ኢሜጅ እችኛዋን ለማግኘት ከፈለኩት አይዲው እችኛዋ ስላለች እቺን አይዲ ኮፒ አረግና እቺን አይዲ ኮፒ አርጌ ኮፒ ካረኩ በኋላ እዚህ ጋር ባር ብዬ ኢሜጅ 0 እዚህ ኳሊስቱ ብዬ ኢኢ ዶት ኢሜጅ ከዛ ምን ውስጥ ነው ማድረገው? ኮቴሽን ውስጥ አረግና ያሁኗን ፔስት አረጋለሁ። ፔስት ካረኩ በኋላ እቺን ወረድ ካልኩ በኋላ ምንድነው ማድረገው? ይሄንን ከፈለገን ወደዚህ ዙም አድርገን ማሳነስ እንችላለን ወይ ደግሞ ማስፋት እንችላለን። እንደፈለገን መጠቀም እንችላለን። ስለዚህ እዚህ ጋር ፕሪንት ፋንክሽን ይጠቀማል። አሁንም ፕሪንት ካልኩ በኋላ ኢሜጅ 0 ፕሪንት አደርጋለሁ። ከዛ ራን ሳደርግ ይሄው አንዷ ኢሜጅ ቀደም
ሶስቱ ነበረ። አሁን አንዷን ብቻ ኢሜጅ ብቻ ባድርጉ። የመጀመሪያው ኢሜጅ ኮሌክሽን ነው። ይሄኛው እንግዲህ ሊሚት ያደረኩት በፊልተሪንግ አማካኝነት ነው እነዚህን የቀነስኩት። ነገር ግን አንዷን ብቻ ስለፈለኩ ይሄ ያለኝ በአንዷ ውስጥ 19 ባንድ አለ። አሁንም አንዷ ኢሜጅ ወይ ደግሞ ከኢሜጅ ኮሌክሽን ውጪ ሰሌክት ያደረኳት አንዷ የራሷን ፕሮፐርቲ ይዛ ነው እዚህ ጋር የመጣችው ማለት ነው። ስለዚህ በዚህ መልክ ኢሜጅን አክሰስ ማድረግ እንችላለን። ሌላ ፋርዘር ፕሮሰሲንግ ስቴጅን ማየት እንችላለን። ባለፈው ልክ እንዳደረገ ነው የራሳችን ስቴድ ኤሪያ ሼፕ ፋይል በዚሁ አፕሎድ አድርገን እዚህ ጋር ያለውን ማየት እንችላለን። ኦኬ ይሄን ይመስላል የኢሜጅ ኮሌክሽን እና ኢሜጆችን የማሳየው ቪዲዮ። እስከዚህ ድረስ ስለሆነ ሰብስክራይብ ማድረጋችሁን እንዳትተው። አመሰግናለሁ።